የአሜሪካና የኢራን ጉዳይ ምን ላይ ደረሰ የሚል መሰል ወቅታዊ መረጃዎችን እናያለን። አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንዳሳወቁት ኢራን ትክክለኛውን ስምምነት እስካላስረከበች ድረስ የአሜሪካ ጦር መርከቦች እና አውሮፕላኖች በነበሩበት ቦታ ኢራን ዙሪያ ጸንተው ይቆያሉ ሲል ተናግረዋል። ኢራን የአሜሪካ ወረራ ካበቃና እስራኤል በሊባኖስ ላይ የምታደርገውን ጥቃት ካቆመች የሆርሙዝ ሰርጥ ክፍት እንደምታደርግም ገልጻለች። የኢራን ባለስልጣናት ሆርሙዝ ሰርጥ ዓለም አቀፍ ውሃ ሳይሆን በኢራን እና በኦማን ቁጥጥር ስር ያለ ቀጠና ነው በማለት ይከራከራሉ። በተጨማሪም ኢራን በመደበኛው የመርከብ መስመር ላይ አደጋ ቀጠና የሚያሳይ ካርታ ወጥታለች። ይህም አካባቢ በፈንጅ ሳይሞላ እንዳልቀረም ስጋት ፈጥሯል። ኢራን ስምምነቱን የማታከብር ከሆነ ተኩሱ ይጀመራል በማለት ዶናልድ ትራምፕ አስጠንቅቀዋል። ጥቃቱ ግን ከዚህ ቀደም የበለጠ ትልቅና ጠንካራ እንደሚሆንም ተናግረዋል። ስምምነት ጋር በተያያዘ የኢራን መግለጫዎች የሐሰት ንግግሮች በማለት ውድቅ ያደረጉ ሲሆን ስምምነቱ የኒውክሌር መሳሪያዎች ሙሉ በሙሉ ማስወገድን እንደሚጨምርም አሳስበዋል። በአሁኑ ወቅት በሁለቱ ሀገራት መካከል የሚደረገውን ንግግር ለማስተናገድ የፓኪስታን ዋና ከተማ ኢስላማባድ እየተዘጋጀች ትገኛለች። በአሁኑ ወቅት በአሜሪካና በኢራን መካከል ያለው ሁኔታ በጥይትና በንግግር መካከል ያለ ቀጭን መስመር ነው ሲሉም ጨምረው አንዳንድ ብዙሃን መገናኛ እየዘገቡ ይገኛሉ። ኢራን የዓለምን 20% የነዳጅ ፍላጎት የሚያልፍበትን የሆርሙዝ ሰርጥ እንደ መደራደሪያ እየተጠቀመችበት ሲሆን ትራምፕ ደግሞ በወታደራዊ ኃይልና ጫና ለማሳደር እየሞከሩ ይገኛሉ።